ተናስተለን ተመልካቾቻችን በዛሬ ውይይታችን አንድ እንግዳ እዚህ ስቱዲዮ ጋብዘናል። እንግዳችንን ለማስተዋወቅ ፕሮፌሰር መሐመድ ሐሰን ይባላሉ። የታሪክ ጸሐፊና ተመራማሪ እንዲሁም የፖለቲካ ተንታኝ ናቸው። በአሁኑ ወቅት የሶማሌ ክልል ምክትል ፕሬዝዳንት አማካሪ በመሆን እያገለገሉ ይገኛሉ። እንግዳችን ፕሮፌሰር መሐመድ ከቤልጂየም ብራስልስ ነው የመጡት። በዛ 40 ዓመታት ቆይተዋል። በመምህርነት ሲያገለግሉ የቆዩ ምሁር ናቸው። እንዲሁም የፕሮግሬሲቭ ጆርናሊስትስ አሶሲዬሽን አባልም ሆነው ያገለገሉ ይገኛሉና ፕሮፌሰር እንግዳችን ሆነው እዚህ ስለተገኙ በፋና ብሮድካስቲንግ ኮርፖሬት ስም እናመሰግናለን። እኔም ድሉን ስለሰጣችሁኝ አመሰግናችኋለሁ። በጣም ጥሩ። የዛሬ ውይይታችን ዋና ትኩረት ለውጡና ከለውጡ ጋር ተያይዞ አሁን ደግሞ በቅርቡ ኢህአዴግ ከግንባርነት ወደ ውህድ ፓርቲነት ለመምጣት እያደረገ በሚገኘው እንቅስቃሴ ዙሪያ ትኩረት አድርገን የምንወያይ ይሆናል። ለውይይታችን መጀመሪያ እንዲሆን እርሶም እንግዲህ ለ40 ዓመታት ያህል በውጭ ሀገር አሳልፈው ነው የመጡትና እስቲ አሁን በሀገራችን የመጣው ለውጥ እንዴት ተመለከቱት ከሚለው መነሻ አድርገን ወደሚቀጥሉት ጥያቄዎች እንሻገራለን። እኔ አስመራ ያለሁኝ በ2014 የአማርኛ ፕሮግራም ሳዳምጥ በፈረንጅ አቆጣጠር ነው። በ2014 በፈረንጅ አቆጣጠር ግንጪ ውስጥ ሰላማዊ ሰልፍ ተካሄደ አለ። አሃላ ከሁለት ቀን በኋላ ደግሞ ሰላማዊ ሰልፉ ተሸጋግሮ ወደ አምቦ ገባ። ከዚህ በፊትም እንደተናገርኩ አንድ ጓደኛዬ በዛ አመት አብዛኛው እዚህ በሰሜን ሸዋ እና በኦሮሞ አካባቢና የአማራ አካባቢ ጥሩ ዝናብ ስለነበረ ስላገኘ ፔዘንቱ ወይንም ገበሬው ጥሩ ሻግንቶ ነበር። አላ ለአንድ ጓደኛዬ ኢሜል ጻፍኩለትና እስቲ ይሄን ነገር እኔ ለማወቅ ስለምፈልግ ከአዲስ አበባ ወጣ ብለህ ወደ 130 ኪሎ ሜትር ራዲየስ የፔዛንቱ ስሜት ምንድነው? ደስተኛ ነው ወይ ብዬ ጻፍኩለት። መለሰና እኔ አልገባኝም ይሄ አንተ ላክልኝ ኢሜል ምን ማለት ነው ዝርዝር እስቲ ጻፍልኝ ብሎኝ እንግዲህ ኖርማሊ አልኩት ለጓደኛዬ ፔዛንቱ ጥሩ ሃርቨስት ካገኘ ገንዘብ ኪሱ አለው ማለት ነው። ምርት አለው ማለት ነው ሽጦ ኢንኮንክሪት ደግሞ ገንዘብ አለው ማለት ነው። በእንደዚህ አይነት ሲቹዌሽን ጋቢውንም ይቀይራል፣ ልብሱንም ይቀይራል፣ ቤቱን ቀለም ይቀባል፣ ልጆቹን ይድራል፣ ቅርጫ ይከፋፈላል። የብልጽግና የደስታ ጊዜ ነው። ይሄ ከሆነ ይሄ አመጽ ብዙ ሊሄድ አይችልም፣ ሊቀጭ ይችላል እና የዚህን አመጽ ስፋት እና ስኬት ሊሄድ ይችላል የሚለውን ለመገምገም ፈልጌ ነው። ሄዶ ዞር ብሎ ሲመጣ ያልካቸው ነገር በጠቅላላ የሉም። እንዳውም አለኝ ለገበሬው መንግስት የሚያበድረው ከሌላ ከአንድ ከዲቨሎፕመንት ኮኦፕሬሽን ባንክ ጋር ሆነው እስከ 10,000 ብር ያበድር ነበር። ገበሬውን ያልበደርም አለ ከ1500 በላይ እና ቅርጫ አያደርግም፣ ደስተኛ አይደለም፣ ልጆቹን አልዳረም፣ ጋቢውንና ልብሱን አልቀየረም አላ። ከዛ ተነስቼ አይ ይሄ ስርዓት አክትሞለታል መቅለጡ ነው። በ2016 በፈረንጅ አቆጣጠር ኢትዮጵያ መስቀለኛ መንገድ ላይ ትገኛለች ብዬ የነበረውን የድሮ የኢትዮጵያን ታሪክ ከአጼዎቹ አስተዳደር እስከ ወያኔ ይሄን ሀገር እስከ ያዘ ድረስ ያለውን ታሪክ ጽፌ መስቀለኛ መንገድ ላይ ነች ያለችው። እቺ ሀገር ትቀየራለች ወይ ትፈርሳለች? ከተቀየረች እንደ ድሮ አትሆንም። ያላት አማራጭ የዲሞክራሲ መንገድ ነው መሄድ ያለባት። ሁሉን ህዝብ አቅፋ ሁሉን ልጆቿን አቅፋ በአዲስ መሰረት አዲስ ጎጆ ትገነባለች የሚል ትንቢት ነው ያደረኩት።
እንዳልነው የህዝቡ አመጽ ተስፋፍቶ ሞላውን ኦሮሞ ኤሪያ ከዛም አልፎ ተርፎ አማራ ኤሪያ ከገባ በኋላ የነበረው ስርዓት እንደ አይስክሪም ቀለጠ። አሁን ያለንበት ሲቹዌሽንን ያመጣው የዛ አመጽ ውጤት ነው። በድሮ መቀጠል አልተቻለም። ካሁን ወዲያ ያከሰረ አዲስ አገር በአዲስ መሰረት እንገነባለን ይላሉ። ትክክል ነው። አዲስ አገር በአዲስ መሰረት መገንባት አለበት። እንደሚመስለኝ አሁን ከመጣው በኋላ ከዛም የምሰማው ወደ ህብረ ብሔራዊ አንድ ፓርቲ እንሄዳለን የሚል እንትን ሰማለው። የድሮው አልሰራም የሚል አመለካከት አለ። እሱን እየተከታተልኩ ነው ያለሁት። በጣም ጥሩ። ስለዚህ አሁን የውህደቱንም ጉዳይ ያነሱት ነው። እንግዲህ ፓርቲው ከግንባርነት ወደ ውህደትነት ውህድ ፓርቲ ወደ መሆን ሲመጣ ሌሎች አጋር የሚባሉ ድርጅቶችንም ጭምር አካቶ በአዲስ የተደራጀ አንድ የሆነ ፓርቲ ወጥ ሆኖ ለመምጣት ማቀዱን አሳውቋልና እንግዲህ እዚህ ላይ ሲዘርዘር አድርገን እንመልከት። ምናልባት ይሄ ውህደትን እንዴት ነው የሚመለከቱት? ቀድሞ የነበረው የኢህአዴግ አደረጃጀት ላይ ምናልባት እንደ ክፍተት ያዩት የነበረ ነገር ካለ በተለይ ከፌዴራሊዝም አተገባበር ከዲሞክራሲ አተገባበር አንጻር እርሶም በሌላ ቃለ መጠይቅ እንዲሁ ሲገልጹት የሰማሁት ነገር አለና እስቲ እዛ ላይ አስተያየት ይስጡን። በመጀመሪያ ደረጃ እኛ ልንግባባ የሚያስፈልገን ኢህአዴግ የሚባል ነገር አልነበረም እዚህ ሀገር ውስጥ። ኢህአዴግ አንድ ድርጅት የጎለበተ ጠመንጃ የያዘ ድርጅት የፈጠረው የመግዣ ቴክኒክ ነው። ለኔ ይሄንን ኢህአዴግ ነበረ አራት ድርጅቶች አብሮ መጥቶ አገሪቷን ሲያስተዳድሩ ነበረ ብሎ የሚነግረኝ ሰው ሞኝ ነው። ይሄ ሀገር የተዳደረው በአንድ ድርጅት ነው። እኔ እዛ የሽግግር መንግስት አባል የነበርኩ ሰው ነኝ። በአመለካከቴ በሶስት ደረጃ ልትለካኝ ይችላል። እኔ ኢትዮጵያ ውስጥ ያን የሽግግር መንግስት ሲመጣ ሰፊ የሆነ ሽግግር መንግስት የምፈልግ ሰው ነኝ። እዚህ ሀገር ውስጥ ይገባኛል፣ ይመለከተኛል የሚል ክፍል ሁሉ መጠራት አለበት። ጠረጴዛው ላይ ቁጭ ብለን ሁላችንም ኢትዮጵያኖች ነን። እንዴት ነው ከዚህ በኋላ መሄድ የሚገባን? ተመካክረን ሁሉንም እንትን ካል በኋላ አዲስ ቤት አዲስ ጎጆ ምን መሰረትባት የስምነት ካርታ ይዘን መውጣት አለብን ከሚሉ ሰዎች አንዱ ነኝ። ግን የአንድ ድርጅት ፍላጎት ስለነበረ እኔም ትቼው ሄድኩ። ሌሎቹም ተባረሩ፣ የታሰረም ታሰረ። መጨረሻ ላይ አንድ ድርጅት እሱ በፈጠራቸው ድርጅቶች ከዚህ በፊትም ተናግሬያለሁ። ባጃጅ ነው ያልኩ። በሶስት ጎማ ያለው ሹፌሩ እሱ የሆነ 27 ዓመት የነገር አስተዳደር መጨረሻ ላይ በህዝብ አመጽ እንደ አይስክሪም ቀለጠ። አሁን ሌላ ሁኔታ ላይ ነው ያለነው። እንዴት ነው የምንሄደው? ጥርጊያ መንገዳችን ምንድነው? በምን ላይ ነው እንትን መመርከዝ ያለብን? ዲሞክራሲያችን እንዴት ነው የምንገነባው? የወደፊት እይታችን ምን መሆን አለበት የሚለው የመጀመሪያው አንደኛው የዲሞክራቲክ ኮንሰፕትን ለማምጣት ህብረ ብሔራዊ ፓርቲ መኖር አለበት አንድ ሀገር ውስጥ። አሁን የሚገርምህ የድርጅት አፓርታይድ ነው እዚህ ሀገር የተፈጠረው። አራቱን ኢህአዴግ አለ። ኢንፋክት አራቱን ሶስቱን የፈጠረው እሱ ነው። ላያቸው ላይ ቁጭ ብሏል። እኔን ሶማሌ ምን እንደሰየመኝ ታውቃለህ? አጋር ምን ማለት እንደሆነ ታውቃለህ? አገሩ ያልሆነ አሽከር ማለት ነው። አፓርታይድ ፖለቲካል ሲስተም ነው እዚህ ሀገር ውስጥ የተመሰረተው። በንሹንጉል ኢትዮጵያዊ ያልሆነበት፣ በኢትዮጵያ ጉዳይ ላይ መናገር የማይችል፣ ጋምቤላ መናገር የማይችል፣ አፋር መናገር የማይችል፣
ሀረሪ መናገር የማይችል ሶማሌ የማይናገርበት እነዚህ ሁሉ ድሮ እዚህ በንጉሱ ጊዜ የባላባት ትምህርት ቤት የሚባል ነበር። አንተ አልተወለድክም ልጅ ነህ። ከየቦታ ንጉሱ የባላባት ልጆች ያመጡና የባላባት ትምህርት ቤት የሚባል እዛ ድሮ መድኃኔዓለም አጠገብ እዛ ዳሪ ይበላሉ ነው የሚኖሩት። በአመት 2 ጊዜም ልብስ ይሰፋላቸዋል፣ ያልፍ ልብስ ይሰጣቸዋል፣ ምናምን ይሰጣቸዋል። እዛ ዳሪ ትምህርት ቤት ስትሄድ ምግብ የሚበሉበት ቦታ አለ። እነዚህ የባላባት ልጆች ተብሎ የመጡት ሳህን አያጥቡም፣ ይበላሉ፣ ይነሳሉ። የደሃ ልጆች እዛ ትምህርት ቤት የሚማሩ አሉ። ምን ስም እንዳወጡላቸው ታውቃለህ? ተስፈኞች። ሳህኑን ያጥባሉ፣ የቀረውን ፍርፋሪ ይበላሉ፣ ትምህርት ቤት ይገባሉ። አጋሮቹ ተስፈኞቹ ናቸው። ከዛ ውጭ አይደሉም። እኔ ተስፈኛው አባል ነኝ። ሳህን ማጠብ አለብኝ፣ ፍርፋሪ ነው የሚደርሰኝ ከደረሰኝ። ይሄ ስድብ አይደለም? በፖለቲካል ተርሙ ስድብ አይደለም? የህዝብ ንቀት አይደለም? ማንኛውም ኢትዮጵያዊ ይሄንን የሚያዳምጠኝ ማፈር አለበት በዚህ ጉዳይ። አገሩ ውስጥ እንደዚህ አይነት ሌላ ዓለም ውስጥ የሌለ እንደ አንድ ሶማሌ የሆነ ሰው የዚህ ሀገር ጠቅላይ ሚኒስትር መሆን አይችልም በችሎታ? እኛን እኮ አገዱን። ከዚህ በኩል ማለፍ አትችሉም፣ ተስፈኞች ናችሁ፣ አጋር በስተጀርባ ሆናችሁ ፊሽካ ንፉ። እንደዛ ሊቀጥል አይችልም። አሁን ስልጣን ላይ ያለው ፓርቲ ራሱን ቀይሮ ለሞላው ኢትዮጵያ ማርኬት ዝግጁ ነኝ፣ ከሁሉም የተውጣጡ ከኔ ጋር ይኖራሉ፣ እኔም ከነሱ ጋር እኖራለሁ፣ አዲስ ሀገራዊ ፓርቲ ፈጥራለሁ ካለኔ ችግር የለኝም። እሱንም የሚቃወሙ ተስማምተው ተሰባስበው በአመለካከታቸው አገራዊ ፓርቲ እንሆናለን ካለ ለሀገሪቷ ጤና ነው። አትሊስት የፖለቲካን ምህዳሩን ብቻ ሳይሆን የፖለቲካን አመለካከቱንም ከፍ ያደርጋል። እኔ ችግር የለኝም። በብዙ ሀገርም ናሽናል ፓርቲስ ይወጣሉ። ሰዎች በአመለካከታቸው ቮት ሊያደርጉ ይችላሉ። ዲቤቱም ሌቭሉም ከፍ እያለ ይመጣል። ናቹራል ፕሮሴስ ነው። ድሮ መሆን ነበረበት፣ አለመሆኑ ነው ለዚህ ሁሉ ወደ ኋላ ያስቀረው። በአንድ ቤት ውስጥ ረጅሙንም አጭሩንም ጠይሙንም ቀዩንም ማስተናገድ ካልቻልክ፣ አገሪቷ ማስተናገድ ካልቻለች አገሪቷ ልትረጋጋ አትችልም። ያለን አንድ ሀገር ነው። ይሄ ሀገር ካልተረጋጋ አንዱ ልጅ ሁለተኛው ግን የእንጀራ እናት ልጅ ኢትዮጵያ አንዱን ያጠባች ሌላውን ግን እንጀራ እናት ሆና የምትሄድበት መንገድ ተዘግቷል። ካሁን ወደፊት መቀጠል የምንፈልግ ከሆነ ልጆቻችንንም አስተባብረን የሀገራችንም ህልውና ቀይረን የህዝቡም የሰፊውን ህዝብም ኑሮ ቀይረን ወደፊት መራመድ የምንፈልግ ከሆነ አገራዊ አመለካከት እንዲኖረን ያስፈልጋል። ሶማሌ ሆኖ ኢትዮጵያዊ መሆን ይቻላል። ደቡብ ሆኖ ኢትዮጵያዊ መሆን ይቻላል። ሲዳማ ሆኖ ኢትዮጵያዊ መሆን ይቻላል። ኦሮሞ፣ ትግሬ ሆኖ ኢትዮጵያዊ መሆን ይቻላል። አገሪቷ ትልቅ ነች፣ ሰፊ ነች። ኃላፊነት አለብን። ቅድም እንደነገርኩ መንገድ ላይ አሁንም መስቀለኛ መንገድ ላይ ነን። አቅል ኖሮን አቅል ላይ የተመሰረተ የጠባብ የሆነ ፕሮፓጋንዳ ትተን ይሄ ነው ያለን፣ ይሄ ነው አገራችን። ያሉትን ኮንትራዲክሽኖቹን በዝርዝር አስቀምጠን እነዚህ ኮንትራዲክሽኖች ህዝቡ መካከል የሌሉ ኮንትራዲክሽኖችም አሉ። ይሄ ህዝባዊ ኮንትራዲክሽን አይደለም፣ ልንፈታው እንችላለን። ሌሎች ኮንትራዲክሽኖች በውይይቶች በምኖች መፍታት ይቻላል፣ ይቀላልም። ህብረ ብሔራዊ ፓርቲዎች ከወጡ ፕሮግራም ይዘው ይወጣሉ። ላዳማጩ እኔ እንኳን የፓርቲ አባል አይደለሁም፣ ላዳማጩም ለሚወስነውም ምርጫም ለሚሳተፈው አዳማጩ ይቀልለታል። ህብረ ብሔራዊ ፓርቲ መፈጠር የሀገሪቷን ፌዴራል ሲስተም ያጠፋል ማለት አይደለም። ይሄ ሀገር መጀመሪያ ደረጃ ልንግባባ የሚያስፈልገው ምንም አይነት ፌዴራል ሲስተም አልነበረም።
ፌዴራሊዝም ብዙውን ጊዜ የፌዴራል ስቴቶችን ስታይ የተለያዩ ክፍሎችን ለማዋሃድ ነው የመጣው እንጂ መለያያ አይደለም። ፌዴራል ሲስተም ሳይንቲፊክ የሆነ ሞደርን የሆነ ሲስተም ነው። በአንድ ሳይድ ፖለቲካል ፓርቲው በጃጅ የሚነዳና 3 ጎማዎቹን ይዞ መጣ። የራሱን ፌዴራሊዝም አስቀመጠ። የራሱን ህገ መንግስት ራሱ ጽፎ መጣ። ማንኛውም ኢትዮጵያኖች አልተሳተፉበትም። አገሪቷን ለ27 ዓመት እንደፈለገ አስተዳደረ። ካሁን ወዲያ ግን ሊቀጥል አይችልም። አሁን ሊቀጥል የሚችለው ትንቁም ረጅሙም አጭሩም ቀዩም ምኑም መሳተፍ አለበት በአገሪቷ ህልውና። ሁሉ ሲሳተፍ ነው ይሄ ሀገር ሚለማውም። ይሄንንም ሀገር ስቴብል አድርገን አረጋግተን ለልጆቻችን ጥሩ ሀገር ምናስረክቡ። እያንዳንዱ ኢትዮጵያዊ ከየትም አካባቢ ከየትም ቋንቋ እና ከተለያየ ማህፀን የተወለድክ ሁሉ ስለ እናትህ ማህፀን ጥተህ ስለ ትልቅ ማህፀን ብናወራ ይመረጥ። እኔ ስለ እናቴ ሹሩባ ብቻ እያወራ ብኖር አንተም ስለ እናትህ ሹሩባ ይዘህ የምታወራ ከሆነ የትም አንደርስም። ሁሉም ሹሩባ ናቸው። ትልቅ ሹሩባ የእናቶቻችን ሹሩባ አዳምረን እንደ አገር ሆነን በስለን ህዝባችንን ጠብቀን ህዝቡንም አሳትፈን የህዝቡንም ኑሮ መቀየር እንችላለን። ይሄ የመጀመሪያው ስቴፕ ነው። ጥሩ የሚነሳው ነገር አሁን እንዳሉት እንግዲህ በዚህ እይታ እርሶ የተመለከቱት ነገር አለ። ይሄ ውህደት ግን ጨፍላቂነት ነው፣ አሃዳዊ ስርዓትን ማምጣት ነው፣ እንዲሁም የግለሰብን የበላይነት ለመፍጠር የታሰበ ነው የሚል መከራከሪያ ይነሳል። ኢህአዴግ የቲፒኤልኤፍ አህዳዊ ስርዓት አልነበረም። ኦፔዲዮ ውስጥ ያሉ የኦፔዲዮ ሚሊተንቶች ዛሬ እነሱን እዚያ አስቀምጠ መጠየቅ አለ። በድሮ ኦፔዲዮ አሁን ዲሞክራቲክ የሆነው ከሚገርምህ ነገር አንደኛው ቴክኒክ ቲፒኤልኤፍ እነሱን እንዴት እንደሚያስተዳድር ታውቃለህ? ግምገማ የሚባል ነገር አለ። ግምገማ ኖርማሊ አንድ ሰው ካጠፋ አቅሙም ካልደረሰ አስተምረህ እንደ ፓርቲ ወደ ላይ ጥፋቱንም ማሳይተህ ገምግመኸው እሱም ተምሮ ድርጅቱም ተምሮ ይሸጋገራል ነው የሚባለው። ግምገማ ግን ማጥፊያ ሲስተም ነች። በእነሱ ራስህን አዋርደህ ሰው ፊት እንድትወጣ ሲናገሩ አልነበረም። እንደ ኦፔዲዮ ሲፋቅ ኦነግ ነው የሚወጣው። ኦሮሞ ጠባብ ነው፣ አማራ ትምክህተኛ ነው፣ ሶማሌ ገንጣይ ነው። ይህ አይደለም እንደ ስንባል የነበረው። ሶማሌ አልሸባብ፣ አማራ ትምክህተኛ፣ ኦሮሞ ጠባብ፣ እሱ ተራማጅ። አይገርምም? የተለያዩ አስቀምጦ እሱ የትግራይንም ህዝብ አይወክልም። እሱ መቼ የትግራይ ህዝብ የራሱን አመራር መርጦ ያውቃል? ኮረጆ እየሞላ አይደለም እንደ በየጊዜው ሲፈልግ ባዶ 8 ብሎ ያስር አልነበረም? ስንቱ ነው ኢትዮጵያዊ ትግራይ ውስጥ የሚካሄደውን ሁኔታ የሚያውቀው? ኢትዮጵያኖች ከሆነ ሳንፈራ ሐቁን እየተነጋገርን መራመድ አለብን። በሆዳችንም ማደር የለብንም። አንዴ ነው የምንኖረው፣ ሁለት አንኖር። ማን ያውቃል ስለ ትግራይ? አሁን የትግራይ ህዝብ ምን ሁኔታ ላይ እንዳለ ማን ያውቃል? የሚነገር ነገር አለ? ትግራይንም እኮ አፍኖ ነው የያዘው። እኔ ብዙ የትግራይ ሰዎች አውቃለሁ። እኔ ኤርትራ ያለው ደምህት የሚባል የትግራይ ዲሞክራቲክ ሙቭመንት ከማስተምራቸው አንዱ ድርጅት ነበር። በየቀኑ ወጣቶች ከትግራይ ሴት ወንድ ምናምን ይመጡ ነበር እኔ ጋር። እኔ ከማንኛውም ኢትዮጵያዊ ስለ ትግራይ ያለው ሁኔታ ማቅሰው ነኝ። እኔን ኢንተለጀንስን ሊሰድብ የሚችል ሰው አይደለም። የገዛ ህዝባቸውን ቤተክርስቲያን የገባችሁ ይሻል አደረጉም። በህዝባቸው ስም የዘረፉ፣ በህዝባቸው ስም የገደሉ። እኔ በዛ ፈጽሞ ኦፕንሊ ነው መከራከረው። የትግራይ ህዝብ ወንድማችን ነው፣ ተጨቁኗል። ስለዚህ አዲስ ፓርቲን መሰረታለን ካለ፣ ህብረ ብሔራዊ እንሆናለን ካሉ ህብረ ብሔራዊ ሆኖ አጋሪ ጥፋ። ለምንድን ነው አጋርና ተስፈኛ የምሆነው?
ባገሬ ነው እሱ የሚወስንልኝ ነን። ለዚህ ነው ጠመንጃ ያነሱት፣ ለዚህ ነው የተዋጉት ሰዎች። እኛ አሁን ጠመንጃ እንዲነሳ አንፈልግም። ሁላችንም እዚህ ቤት ውስጥ እዚህ ጠረጴዛ ላይ አንድ ላይ ቁጭ ብለን መወሰን መቻል አለብን። ወደ የትኛው መንገድ መሄድ እንደምንፈልግ መወሰን መቻል አለብን። የህዝባችን ጥቅምና የህዝባችን ስል የሞላው የኢትዮጵያ ጭቁን ህዝብ ውሃ የሌለው፣ መድኃኒት የሌለው፣ ክሊኒክ የሌለው፣ ልጆቹ እየሸሹ በባህር የሚያልቁ፣ በጎረቤት ሀገር በየቦታ እስር ቤት የሚያልቁ፣ እናቶቻቸው እስካሁን ድረስ ልጆቻቸው መሞታቸውን የማያውቁ፣ ብራስልስ ውስጥ ዘንድሮ ብቻ 16,000 ኢትዮጵያኖች ወጣቶች በባህር በሊቢያ አልኮ የገቡ መጠለያ አጥተው አሁን ባለው ብርድ መንገድ ላይ ነው የሚተኙት። ወንድሜ እኛ የምንፈልገው ኢትዮጵያ ልጆቿን ማብላትና መጠጣት የምትችል የቀጠና አመለካከት ያላት፣ እኛ የቀጠናው ክፍል ነን። ሶማሊያ፣ ሱዳን፣ ጅቡቲ፣ ኬንያ፣ ኤርትሪያ እኛ የቀጠናው ሰዎች ነን። የቀጠና አመለካከት እንዲኖረን ያስፈልጋል። እዚያ ሀገር ውስጥ የሚመጡት ገዢ መደቦች ሁሉ ጊዜ ከቀጠናው ጋር እየተዋጉ ጦርነት የፈጠሩ ልጆቻችንን እንትን እየወሰዱ ከተት እያወጁ፣ እነሱ ግን ልጆቻቸውን ጥሩ ትምህርት ቤት ያስገባሉ፣ ልጆቻቸውን በየቦታ ይልካሉ። እነሱ አይታመሙም። እነሱ ስላልታመሙ እነሱ ስላገሱ እኛ መጥገብ አለብን። ይሄ መቀየር አለበት። ስለዚህ ይሄ ውህደት ምንድነው ይዞ ሊመጣ የሚችለው? በመጀመሪያ ደረጃ ይሄ ውህደት ሊያመጣ የሚችለው አንድ ነገር ይዞ ይመጣል። ውህደቱ ገነት ያስገባናል ማለት አይደለም። እዚህ ላይ እንግባባ። በአንድ ውህደቱ ማለት ጠረጴዛው ላይ ሁሉም መቀመጥ ይችላል። ጎንፎም አለ፣ የደረቀ ጎንፎ ይሁን ቅቤ ይኑረው አይኑረው እንዳለ ሆኖ ሀገራችን ሁኔታ ግን ሁሉም እዛች ጠረጴዛ ላይ የመቀመጥ መብት አለው። እንደ ፓርቲ እኛ ሁላችን ኢትዮጵያኖች ነን። እንደ ድሮ አንዱ ጎማ አንደኛው ፊሽካ አንደኛው ምናምን የሚባል ነገር አይኖርም። ተስፈኛም አይኖርም ባዮች ናቸው። ሻፖ ቀበላለሁ። ትክክል ነው። እኔ ባገሬ ጎማ መሆን አለብኝ እንዴ? ባገሬ እኔ አጋር ስድብ እኮ ነው። ማንን ነው አጋር? እኔ ምንድን ነኝ? የኮሎኒያሊስት አጋር ነኝ? ምንድን ነኝ? እኔ ሲቲዝን እኮ ነኝ። እዚህ ሀገር ስመጣ ስድብ ነው የአጋር ድርጅቶች ብሎ በቴሌቪዥን ሲያወጡ እንደ ስድብ ነው የምቆጥረው። ሁላችንም ኢትዮጵያኖች ነን። ሁላችንም እንብዛ ምንስም መብት አለን እዚህ ለመቀመጥ። ማንም ሰው ሊያገደን አይችልም። አይ ሁላችንም ጥቁሩም ረጅሙም በተለያየ ማህፀን የሚወጣን ሁሉ ኢትዮጵያኖች አንድ ላይ ተስማምተን በአንድ ፕሮግራም መስራት እንችላለን። እድገት እንጂ ውድቀት አይደለም። ይሄ በድርጅቱ መልኩ ነው። ሁለተኛ እዚህ ሀገር ፌዴራሊዝም አልነበረም። ስለዚህ አሁን ነው ፌዴራሊዝም ብንጀምረው። በድርጅትም ይህ አይነት ድርጅት እየተፈጠሩ ከመጡ የተለያዩ 4-5 ይሆኑ ከተለያዩ ብሔረሰቦች የተውጣጡ ጎበዝ የሆኑ ሰዎች ኤብል የሆነ ሰው ልንመርጠው እንችላለን። እኛ ምንም ችግር አይደለም። ለምርጫውም ትራንዚሽን ይሻላል። አገሪቷ ከነበረባት የድሮ የአፓርታይድ ሲስተም ወደ ሌላ አይነት ሲስተም እየተቀየረች ነው። ስለዚህ ለምንድን ነው የሚያስፈራሩን? ውህዳዊ የሆነ ወይንም ደግሞ አንድ ፓርቲ መመስረት ፌዴራሊዝሙን ያፈርሳል ብሎ የሚናገሩ ሰዎች ድሮ ፌዴራሊዝም እንደሌለ ማወቅ አለባቸው። ፌዴራሊዝም አሁን ነው የምንጀምረው። ክልሎች ምናልባት አሁን ውህደቱ ከተፈጸመ በኋላ ክልሎች በፊት በነበረው ደረጃ የየክልሉ ከክልሉ የሚወጣው ብሔር ነው ወይ ያስተዳደር የሚቀጥለው? ምን አይነት ገጽታ ምን አይነት ሲናሪዮ ሊኖር ይችላል? ያንን እንዳይሆን አህዳዊነት ያመጣል ይባል ከአንድ ማዕከል በሚሰጥ ትዕዛዝ ወጥ የሆነ አመራር ሊኖር ይችላል። ብሔሩም ላይ ወክል ይችላል። ኖ ኮንፊውዥኑ እዚህ ላይ ነው። እኔ ለምሳሌ አንድ የሶማሌ ፖለቲካል ፓርቲ በሆን ማርኬቴ ግን ሶማሌ ኤሪያ ላይ ከሆነ በዚህ በአዲሱ ፓርቲ ውስጥ ብጠቃለል አዲሱ ፓርቲ ብዙ ምላስ አለው። የሁሉን ህዝብ ምላስ እንትን የሚሳሳቱት ምንድነው? ይህ አዲሱ ፓርቲ
ሶማሊኛም ይናገራል፣ ኦሮምኛም ይናገራል፣ አማርኛም ይናገራል፣ ሁሉም የኢትዮጵያ ቋንቋ ይናገራል። እኔ የዛ አባል ሲሆን ሶማሌ ክልል ላይ ነው መፈካከር የምችለው። ሶማሌ ክልል ላይ ለሶማሌ ህዝብ የሚያዋጣ ይሄ ነው፣ ይሄን ልሰራልህ ይችላልው፣ ይሄ ነው። ፌደራሊዝሙን እንዳለ እየተቀበለን ያለን እየሄድ ነው ያለ ነው። እንዳውም ደንበኛ ፌደራሊዝም የውሸት ሳይሆን ጀነራሎች የሚያዙበት የኮንትራባንድ ኤሪያ የሆነበት ሳይሆን ሁሉም እኩል በሆነበት መሰረቱ ሪያል ፌደራል ስቴት ሊሆን ይችላል። የሪያል ፌደራል ስቴት መቀጠያ ደግሞ ያ ከሁሉም ህዝብ የተውጣጣ ፖለቲካል ፓርቲ አንድ በፕሮግራም የሚስማማ እኔ ከሁሉ ሶማሌ ጋር ሶማሌ በሆነ ብቻ መስማማት አልችልም። ሶማሌ መሆኔ ቋንቋና ባህል ነው። ከዛም አልፎ ተርፎ በሶማሌ በመሆኔም ልጨቆን እችላለሁ። ያኔ ነው ከህዝቤ ጋር የተጨቆነን ብለን መታገል የምንችለው። ጭቆና ከሌለ በአመለካከት እኔ መደራጀት አልችልም። እሱም ደግሞ በሌላ አመለካከት መደራጀት አይችልም። ከአንድ ሲዳማ ጋር ሆኖ ከሌላው ጋር ሆኖ ከአንድ አማራ ጋር ሆኖ ምናምን አንድ ህብረ ብሔራዊ መፍጠር አይችልም። ይቻላል፣ ምንም ችግር የለም። የሀገሪቷንም ፌደራሊዝም አይነካም። ኮንፊውዥን ነው የሚፈጥሩት ያሉት ህብረ ብሔራዊ ድርጅት። ኮንግረስ ፓርቲ ኢንዲያ ውስጥ ኢንዲያንም ነፃ ያወጣ እሱ ነው። ፌደራል ሲስተሙንም እኮ የመሰረተ እሱ ነው። ሲወዳደርም በኦል ኢንዲያ ነው የሚወዳደረው። የኢንዲያን ኮሚኒስት ፓርቲም እንደዛ ነበር የሚወዳደረው እና ምንም ማለት ግንኙነት የለውም። ህብረ ብሔራዊ ፓርቲ መፍጠርና ፌደራል ስቴት መፍጠር የተለያዩ ነው። ፌደራል ስቴት በህግ ነው። ህግ አለ፣ የሀገሪቷ ህገ መንግስት አለ፣ ኮንስቲቱሽን አለ። የራሳቸው የፌደራል ምርጫ ያደርጋሉ። የራሳቸው ፓርላማ ይኖራቸዋል። የራሳቸው ርዕሰ ብሔር ይኖራቸዋል። የራሳቸውን ኢኮኖሚክ ሲስተም ይቆጣጠራሉ። በብዙ የራሳቸው ፖሊሲ ይኖራቸዋል። እንሶን ከዛ አልፎ ደግሞ ያ ፓርቲ ናሽናል ስለሆነ በማንኛውም ናሽናል ጥያቄ ላይ ይሳተፋል። እኛ ሶማሌዎች በኢትዮጵያ ናሽናል ጥያቄ ላይ ተሳትፈን አናቅም። ተስፈኞች ተብለን ከተመደብን ቆይቷል። ተስፈኛ መሆን አለብን ሁሉ ጊዜ። ለምንድን ነው የነ ተስፈኛ ለአንዱ መሆንለት? እንደዛ ከሆነ ለምን ይሄ ሀገር አይገነጣጠልም ታዲያ? እንዴ እኔ በአገሬ በቤቴ ባሪያ ሆናለሁ እንዴ? ይሄን አንቀበልም። ጥያቄው ሳይስተናገድ በመቆየቱ የተነሳ ምንድነው አሁን የታጣው ነገር? አሁን እንዳሉት ነው ያነሱትም ጉዳይ አለና ጥያቄው በተደጋጋሚ ያው ውህደት ይፈጸማል፣ አጋር ድርጅቶችም ተካተው ይሄዳሉ፣ ወደ አንድነት ይመጣል የሚለው ሐሳብ ለአመታት ሲንሸራሸር ቆይቷል። ግን ተግባራዊ መሆን አልቻለም፣ አይችልም። ምክንያቱም የተመሰረተው በአንድ ትንሽ ድርጅት ነው። ስለዚህ ሆን ተብሎ የተቀመጠ ነገር እንጂ ለተግባር አልነበረም። የመግዣ ስትራቴጂ ነው እያልኩ ኢትዮጵያ ውስጥ ፌደራሊዝም አልነበረም፣ ባንቱስታን ነው የነበረው። ኢህአዴግ የሚባል ነገር አይደለም፣ የመግዣ ሲስተም ነው። ኢህአዴግ ቢቀጥል አሁንም እታገለዋለሁ። እኛን ተስፈኛ ብሎ እሱ ሊቀጥል አይችልም። ይህ ሀገር እንዲቀጥል ከተፈለገ ሲሪየስ ዲቤት ያስፈልገዋል። ሲሪየስ ዲቤት ዝም ብሎ ይሄ ምንድነው የሚለው ያገሬ ሰው ጉልቻ ቢቀያየር ወጡን አያጣፍጥም፣ ጉልቻ እንቀይራለን የሚሉ ከሆነ እነሱም የቱም አይደርሱም። ፖለቲካል ፓርቲ ሲሪየስ መሆን አለበት። አላማው ክሊር መሆን አለበት። ህዝባዊ መሰረት እንዲኖረው ያስፈልጋል። ይሄ ሀገር ከዚህ በኋላ የት ነው የምትሄደው? እኔ ሲምፕል ሲቲዝን ሊያስተምረኝ የሚገባው ፖለቲካል ፓርቲው ነው። እኔ አንድ ካርድ ነው ያለኝ እሱ ላይ። አንደኛ የዚህ ሀገር ዜጋ ነኝ፣ ሁለተኛ እሱን ስልጣን ላይ ለማውጣትና ላለማውጣት የመምረጫ ካርዴ ነው የሚወስነው። እኔን ያስተምረኛ። እኔ አከለ ተስፈኛም የለንም ሁላችንም ይሄንን ብሎ ይምጣ፣ እኔ ችግር የለኝም። ይሄ ራሱ የዲሞክራቲክ ፕሮሰስ ነው፣ እቀበለዋለሁ። አመለካከታቸው ምንድነው ሌላ ጥያቄ ነው። ፕሮግራም ሲያወጡ እናነባዋለን። የኢኮኖሚክ ፕሮግራማቸውን እናነባለን፣ የሶሻል ፕሮግራማቸውን እናነባለን። 70% የዚህ ሀገር ወጣት ነው። ለወጣቱ ምን አይነት ፕሮግራም ይዞ ይመጣሉ እናየዋለን ወደፊት። የገበሬው ጥያቄ፣ የሰራተኛው ጥያቄ፣ የዲሞክራሲ ጥያቄ፣ የሀገሪቷ ልዕላውነት ጥያቄ፣ በሀገራችን ንብረት ላይ ያለን መብት ምንድነው
የሚለው እነዚህ የፖለቲካል ፓርቲዎች ሲወጡ የነሱ ፕሮግራም ሲያወጡ እናነበዋለን አንብበን መወሰን እንችላለን ይሄ ለሁላችንም ኮመን ዲኖሚኔተር ለሁላችንም ኢኳሊቲን ይፈጥራል በአስተሳሰብ ደረጃም ይቀርጻል ወጣቱም ድሮ ካለበት እንትን ከፍ ያለ ያመለካከት ሚዛን ይዞለት ይመጣል ምንም ችግር የለም የፕሮሰሱ ልክ እንዳልነው የፕሮሰሱ ሂደት ነው ሁሉም ይኖርበታል የቻለው ደግሞ አመለካከቱ ሰፊ የሆነ የፓርቲ ችሎታ ያለው መቅረጽ የሚችል ክፍል ደግሞ ሊመራ ይችላል ሁሉም ሊመራ አይችልም እኔ ምንም ችግር አላይም ለማለቴ ነው ምናልባት አሁን አንዱ ቁልፉ ጥያቄ የሰላም የጸጥታ ሀገራዊ አንድነትን አስቀጥሎ ከመሄድ አንፃር የሚነሱ ጥያቄዎች አሉና ከዚህ አንፃር ምናልባት ይሄ ውህደት ቢሳካ እንግዲህ በቀጣዩ ምርጫ ይሄ የተዋሃደው ፓርቲ የመግዛት እድል ቢያጋጥመው ተወዳድሮ ቢያሸንፍ ያን ነገር አስቀጥሎ የሚሄድ እድል ይኖረዋል ወይ ጠንካራ ሀገራዊ አንድነት የመመስረት እድል ይፈጥርለታል ውህደቱ በጣም ጥሩ በመጀመሪያ ደረጃ እኔ ይላል እንግዲህ ፓርቲው ገና አልወጣምና እንበል እኛ አገራዊ ፓርቲ ነን ካሉ አገራዊ ፓርቲ ወረቀት ላይ በመጻፍ ብቻ አይደለም የጻፈውን ስራ ላይ ሲያውል ነው አገራዊ የሚያደርገው እኔና አንተን የሚመስል የፖለቲካል ፕሮግራም ይዞ ሲመጣ ነው ፓርቲው ሆኗል አሁን ስም አምጥቷል ታግ እኮ ነው ቶዮታ ዳትሰን ቮልክስዋገን ምናምን የሚባል አለ አይደለም ፓርቲውም ይሄ ነው ሊሆን የኢትዮጵያም ሊል ይችላል ኢትዮጵያ ስለሌተኛው ክፍል ነው የቆመው ብለን ደግሞ እንደገና እንመረምራለን እኛ ሰውነንና እኔን ይመስላል ይሄ ፓርቲ ከለፈ ያን ፓርቲ ስልጣን ላይ እንዲመጣ ኮረጆን ድምጽን ሰጠዋለሁ አይ ግን ይሄ ለጥቂት ክፍል ነው የወጣው ሌላ ደግሞ እንደዛው ተሰባስበው ኢትዮጵያንን የሚል እኔን የሚመስል የልብ ትራታዬን የሚነካ መደቤን የሚነካ የኔን ኑሮ የሚያሻሽል ከሆነ ለዛ ቮት አደርጋለሁ ምን ችግር አለው መጀመሪያ ይውጡ እንያቸው እነዚህ ፓርቲነን የሚሉ ምንድን ናቸው አይን አላቸው ወይ አድማሳቸው ሰፊ ነው ወይ ለራሳቸው ነው የቆሙት ወይ ለኛ ነው የቆሙ ይደራደሩና ይነጋገሩና ይውጡ ሲወጡ ደግሞ ዶክመንታቸውን ገዝተን አባስተንም ይሁን ምንም እናነብና ትችታችን እንጽፋለን ይሄ ፓርቲ ይሄ ነው እንደዚህ ነው የሚለው ለዚህ ክፍል ነው የቆመው ብለን ተቻለን አሁን እዛ ደረጃ አልደረስንም ግን ህብረ ብሔራዊ ስለሆኑ አገራዊ ፓርቲ ስለሆኑ የኛን ዲቤት ምን እንነጋገረውን አሁን ያለውን እና ወደፊት ምን እንነጋገረውን ከፍ ያደርገዋል ጣራውን ስለ ፓርቲው ነው የምናወራው እንጂ ስለ ግለሰብ ላናወራ እንችላለን ስለ አንድ ክልል ላናወራ እንችላለን ስለ አንድ የህብረተሰብ ክፍል ላናወራ እንችላለን ስለዚህ ወጣቶቻችንም አገራዊ አመለካከት እንዲኖራቸው የዲሞክራቲክ ሂደቱን ሊያመጣ ይችላል ሲምቦል ነው ፓርቲ በመውጣቱ ብቻ እኮ ገነት አንገባም ፓርቲ በመውጣቱ ገነት አንገባም በስራችን ነው ገነት መግባት የምንችለው ግን ይሄን ፓርቲን ምን መረምራለን ያኔ ግን እርምጃው ትክክል ነው ከነበረው ከድሮ የአፓርታይድ ፓርቲ ወደ አዲስ ዲሞክራቲክ የሆነች ኢትዮጵያ በመተመራመድበት አዲስ ፓርቲ እኔም እኮ ነገ ፓርቲ መፍጠር ይችላል እኔ የመሳሰሉ ሰዎች እንከራከራለን ያለ ምን ችግር አለው ስለዚህ ዲስኩሩም ንግግራችንም ከፍ ይላል ልጆቻችንም ሲያዳምጡ ወደ ታች ከሚያስቡ ወደ ላይ እንዲያስቡ እናረጋቸዋለን በመጀመሪያ ደረጃ በእኛ መሐከል ምንም አይነት አንታጎኒስቲክ ኮንትራዲክሽን የለም አሁን ምን ችግር አለው መነጋገር አንችልም ስለዚህ ፓርቲ መመስረቱ ድሮ ከነበረው ከበጃጅ ሲስተም ተሸጋግረን ልክ ያገሬ ሰው እንደሚለው ከዘመነ እንትን ቁልቁል ወደ ዘመነ ብርሃን ብቅ ይያልን ነው ገና ላየነው ብርሃኑና ግን ብቅ ይያልን ነው ቱኔሉ እየጨረስን ነው ያለነው ያድርጉት we are waiting for them ጥሩ ምናልባት እንግዲህ እንዳነሱት ነው ያው እርሶ ሐሳብ ሰጥተውበታል ግን አንዳንድ ጊዜ አጀንዳው አሁን ከፓርቲ ውህደትና ከፓርቲ የውስጥ ጉዳይም በላይ ሀገራዊ ጉዳይ የሆነ የሚያከራክራል የሚመለከተውም የማይመለከተውም አካል የተለያየ አይነት አስተያየት
ያነሳል፣ ክርክርም ያነሳል፣ ተቃውሞም ያሰማል። አንዳንዴ ደግሞ ተቃውሞም ደግሞ ገፋ ብሎ ረብሻም እስከ ማስነሳት የሚዘልቅ ነገር አለውና ውህደቱ የፓርቲ ውስጥ ጉዳይ ሆኖ ሳለ በራሱ መዋሃዱ ይሄን ያህል ሊያነጋግር ይገባል ወይ? ይሄን ያህል ጉዳይስ መሆን አለበት ወይ? ልምድ ነው አሁን የምናካብተው ያለው። አገራዊ ፓርቲ ነኝ ብሎ ሎጎ ሲያወጣ እሱ ብቻ አይደለም ሎጎውን ማውጣት የሚችለው። ሌላውም አረጋዊ ነው አገራዊ ነኝ ብሎ ተሰባስቦ በራሱ አጀንዳ ሊወጣ ይችላል። 4-5 አገራዊ ፓርቲ ሊኖሩ ይችላሉ። አገራዊነታቸውን ግን ሜዳው ነው የሚወስነው። እኔ ቤቴ ጥፍጥፌ ራሴን ዳቦ ይዤ መጥቼ አገራዊ ነው ካልኩ እኔና ሚስቴ እንመራረጥ ይሆናል። ልጆችን ትፎዞ አድርጌ 3 ዓመት አንኖርም እንጠፋለን። ኢትዮጵያ 110 ሚሊዮን ነው፣ ሰፊ ሀገር ነው። ስለዚህ እስቲ የሚፈክሩትን ቢብክ ይበሉ እንያቸው። ሰው በግ እኮ ሲገዛ የነካካ ነው አይደለም? ዶሮም ስትገዛ ምናምን እንደዛ አይተ ወፍራም ነች ወይ ምናምን ጥሩ ስጋ ይኖራታል ብለህ ነው አይደለም? እስቲ ይውጡ የሚፈክሩት ልናያቸው እንፈልጋለን እኛ። ከዛ ሐሳብ ይዘው ይቅረቡ ነው በጣም አዎ እኛ እናያለን። ቡቱቱ ይዞ ከመጣና ዝም ብሎ የተለጣጠፈና ምናምን አወናብዳለው ካለው ያቱ ኢንተለጀንት ይለፍ በዛ ተሳስተሃል፣ አሁንም ይነግረዋለሁ ተሳስተሃል፣ ደካማ አመለካከት ነው አትሞክረው። ሰፋ ያለ ህዝባዊ መሰረት ያለው የዚህ ነገር ወደፊት ህልውና የሚወስን መሆን አለበት። አገር ነው ህዝብ ላይ ነው እንትን የምንለው። መጀመሩን ደግፋለሁ እንየው። ከዛ ወዲህ ብዙ ነገሮች ብቅ ይላሉ። ሰራተኛ መሆን ላባደር መሆን በተለያየ ቋንቋን ብትናገር የሚያዋህድ ላባደርነት ነው። የላባደር ድርጅቶች ሰራተኛ ድርጅቶች ሴት በመሆኗ ነው የፈለገችው ቋንቋ ትናገር። ሶማሊኛም ትናገር፣ አማርኛም፣ ስልጠኛም፣ ጉራጌኛ ሴቶች ናቸው። በሴትነታቸው በደል አለባቸው። እንደ ሴት መደራጀት ይችላሉ። ዲሞክራሲ የሆነ ወንድ ሊደግፋቸው ይገባል። 51% የዚህ ሀገር ናቸው። ትልቁ አምራች ናቸው። ስለዚህ አመለካከታችን ከፍ እናርገው። ሁሉ ጊዜ ያለፈውንም ትርክት ከምንናገር አሁን አልቋላም ትርክት በአዲስ ትርክት ብንጀምር ለማለት ነው። በጣም ጥሩ። ፕሮፌሰር መሐመድ ሐሰን የታሪክ ጸሐፊና ተመራማሪ እንዲሁም የፖለቲካ ተንታኝ፣ በአሁኑ ወቅት ደግሞ የሶማሌ ክልል ምክትል ፕሬዚዳንት አማካሪ እዚህ ፋና ብሮድካስቲንግ ኮርፖሬት ስቱዲዮ ድረስ መጥተው ይሄን የመሰለ ሐሳብ ስላካፈሉን እናመሰግናለን። ዘር ይስጥልን። እኔም አመሰግናለሁ እድሉን ስለሰጣችሁኝ። ሙስጠፋ ዑመርም የሶማሌ ክልል ፕሬዝዳንት ያመሰግናችኋል። እኛ በተቻለ መጠን ጣራውን ከፍ ለማድረግ እኔም ሙስጠፋ ዑመርም ሌሎችም ጓዶቼ ከፍተኛ ትግል ላይ ነን ያለነው። የናንተም እርዳታና ጸሎት ከኛ ጋር ይሁን። ክቡራን ተመልካቾች ስትከታተሉ የቆያችሁት በኢህአዴግ ውህደት ዙሪያ ትኩረት አድርገን ያደረግነው ቆይታ ነበር። የዛሬውን ብዙ አብቅተናል። ጤና ይስጥልን።